እንዴት አድርገን እንደዚህ እና እንደዚህ የሚያማምሩ የዩቲዩብ ተምኔሎችን እንሰራለን? እንዴት አድርገን እንደዚህ ጽድት ያሉ ዩቲዩብ ተምኔሎችን እንሰራለን? በብዙዎቻችሁ ጥያቄ መሰረት ለብዙዎቻችሁ በጣም የሚያስቸግራችሁ በጣም ከባድ የሚሆንባችሁ ምርጥ ቪዲዮ ሰርታችሁ ጽድት ያለ ቪዲዮ ሰርታችሁ በተምኔል ምክንያት ብዙ ቪው የማያገኝባችሁ ልጆች አላችሁ። ምንም አይነት ቪዲዮ ብትሰሩ ለቪው ወይንም ሰዎች እናንተን ቪዲዮ አይተው ክሊክ ለማድረግ ሳቢውና ማራኪው ነገር እንግዲህ ተምኔል ነው ማለት ነው። ወሳኙ ነገር ተምኔል ነው። እንግዲህ ለብዙዎቻችሁ ደግሞ ተምኔል አሰራር እንዴት እንደሆነ በጣም የሚያስቸግራችሁ ነገር እንደሆነ ተረድቻለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው ሳትሰለቹ ከተከታተላችሁ ስለ ዩቲዩብ ተምኔል 100% አውቃችሁ ትወጣላችሁ። 100% እመኑኝ። ይህን ቪዲዮ ከተከታተላችሁት ጽድት ያለ የዩቲዩብ ተምኔል ዛሬውኑ በዚህ በ20 ደቂቃ ውስጥ መስራት ትችላላችሁ ማለት ነው። እንግዲህ እኔ ለእናንተ በማሳይበት ጊዜ ዝም ብላችሁ አይታችሁ ለማለፍ ሳይሆን ከቻላችሁ እስክሪብቶና ወረቀት ይዛችሁ የትኛዋን አይከን ምን አድ ለማድረግ እንደምንጠቀምባት የትኛዋን አይከን ምን ለመንካት እንደምንጠቀምባት መጻፍ ካለባችሁ ራሱ ጻፉ። ምክንያቱም የምትሰለቹ ክሬቲቪቲ ከሌላችሁ ቶሎ በቃ ስልቹ የምትሆኑ ከሆነ እመኑኝ እንኳን አይደለም ዩቲዩብ ተምኔል አንድ ቪዲዮ ቀርጻችሁ ኤዲት ማድረግ አትችሉም ማለት ነው። መጀመሪያ ምን ማድረግ መቻል አለባችሁ ማለት ነው። ለዩቲዩባችሁ እንትን ለማድረግ ኮንሲስተንሲ በሆነ መንገድ መማርና ያን የተማራችሁትን ነገር ማዳበር መቻል አለባችሁ ማለት ነው። እንግዲህ በዚህ ቪዲዮ እስከ መጨረሻው ተከታተሉኝ። ጽድት ያለ ዩቲዩብ ተምኔል አሰራር አሳያችኋለሁ። ቀጥታ ወደ ካፕከት እንገባለን ማለት ነው። ካፕከት እንደገባን ኒው ቪዲዮ ወይንም እናንተ ጋር ኒው ፕሮጀክት ሊላችሁ ይችላል ማለት ነው። አንዴ ክሊክ እናደርገዋለን ማለት ነው። አንዴ ክሊክ እናደርገውና ወደዚህ ይወስደናል ማለት ነው። እንግዲህ የመጀመሪያው ስራችን ተምኔል ለመስራት የመጀመሪያው ስራችን የሚሆነው ባክግራውንድ መምረጥ ነው። ባክግራውንድ ከላይብረሪ እዚሁ ላይ ካለችው ከላይብረሪ ላይ ወይንም ደግሞ ከክሮም ላይ እናንተ መምረጥ ትችላላችሁ። እኔ እዚሁ ከላይብረሪ ላይ ሰርች አድርጌ ባክግራውንድ ብዬ ማግኘት ትችላለሁ ማለት ነው። እንግዲህ እንደዚህ አይነት ባክግራውንዶች ያመጣላችኋል ማለት ነው። ከዚህ ውስጥ እናንተ ደስ ያላችሁን መምረጥ ትችላላችሁ ወይንም ከክሮም ላይ እንዳልኳችሁ ማውረድ ትችላላችሁ ማለት ነው። ባክግራውንዶችን አክሰሱ ስላለ እኔ ለእናንተ ለማሳየት ያክል እንግዲህ አንደኛዋን መርጣታለሁ ማለት ነው። ከዛ አድ ትሏታላችሁ ማለት ነው። አድ ስትሏት ቀጥታ ወደ ካፕከት ወደዚህ ይወስዳችኋል ማለት ነው። እዚህ ጋር ከመጣችሁ በኋላ እንደዚህ ከሆነላችሁ በኋላ እንግዲህ ኦሬዲ ኢምፖርት አድርገናል ፋይሉን ባክግራውንድ አስገብተናል። እንግዲህ እዚህ ጋር እንደምናደርገው የመጀመሪያው ስራችን የሚሆነው አስፔክት ሬሽዮ ነው ማለት ነው። አስፔክት ሬሽዮ ምን ማለት ነው? ስለ አስፔክት ሬሽዮ እስኪ የሆነ ነገር ልበላችሁ። አስፔክት ሬሽዮ ማለት የትኛውንም ቪዲዮ ይሁን የትኛውንም ፎቶ ከዚህ ካፕከት ላይ ኤዲት አድርጋችሁ ኢምፖርት ኤክስፖርት ስታደርጉት በምን አይነት ወይ መሆን መቻል አለበት ማለት ነው። 9:16 ሊሆን ይችላል 16:9 ምናምን ሊሆን ይችላል። እነኚህ ቁጥሮች ምንድናቸው የሚለውን ለማስረዳት ስሞክር እንግዲህ እነኚህ ቁጥሮች 16:9 ለዩቲዩብ ነው፣ 9:16 ደግሞ ለቲክቶክ ነው። ቪዲዮአችሁን ወይንም እንትናችሁን ፎቶአችሁን ተምኔላችሁን ለምን ነው የምትፈልጉት? ለዩቲዩብ ነው ወይንስ ለቲክቶክ ነው የሚለውን እዚህ ጋር አጀስት ታደርጉለታላችሁ ማለት ነው። የት ነው የምናገኘው? እንግዲህ አስፔክት ሬሽዮ ምናምን እዚች ጋር አይኮኖችን ገፋ አድርጋችሁ እዚች ጋር ታገኙታላችሁ ማለት ነው። አራት ማዕዘኗን እሷን ስትነኩ እንግዲህ ለቲክቶክ ነው ለዩቲዩብ ነው የሚለውን እዚህ ያስመረጣችኋል ማለት ነው። የመጀመሪያው ስራችን የሚሆነው እኛ ለዩቲዩብ ስለሆነ የምንፈልገው ዩቲዩብ የሚለውን ሰሌክት አድርገን ለዩቲዩብ እናደርገዋለን ማለት ነው። ለቲክቶክ ከፈለጋችሁ ቲክቶክ የሚለውን ሰሌክት አድርጋላችሁ። ከዚህ በኋላ አሁን አስፔክት ሬሽዮን አንተን በላን አጀስት አድርገናል። ቀጣይ ስራችን ምንድነው ማለት ነው? ሌላ ፎቶ እናስገባለን ማለት ነው። ፎቶ እንግዲህ ቅድም ያያችኋትን አይነት ፎቶ ያው ታንተን ያልችም ቢሆን እናስገባታለን ማለት ነው። እንግዲህ እንዴት አድርገን ነው የምናስገባው? ኦቨርሌይ የሚለውን እንፈልጋለን። እዚህ ጋር ከአይኮኖች መካከል ኦቨርሌይ የምትላለች ይችላልላችሁ እዚህ ጋር። ከዛ እሷን አንዴ እንነካታለን ማለት ነው። ኦቨርሌይ የምትለዋን አንዴ እንነካታለን። እዚህ ጋር አንዴ ከነካናት በኋላ አድ ኦቨርሌይ የሚል ይመጣልናል ማለት ነው። አድ ኦቨርሌይ የሚል ይመጣልናል። እሱንም አንዴ እንነካውና ወደ ብሮዘራችን እንሄዳ። ብሮዘር ማለት ስልካችን ወደ ፋይላችን እንሄዳለን። ከዛ ከዚህ ውስጥ አንዱን ፎቶ እንመርጣለን ማለት ነው። ከዚህ ውስጥ ለባክግራውንድ ለተምኔላችን የሚሆነውን ፎቶ አንድ እንመርጣለን። እንግዲህ ቅድም ዝም ብዬ ጭምጭም ብዬ የተነሳሁትን አንዱን እመርጠዋለሁ ማለት ነው። እስኪ ይሄኛው ይሻላል የትኛው? እሺ ይሄኛው ከሚሆን
እቺን አንዴ እናርጋታለን ማለት ነው። እቺ ማተውን እሺ እቺ ከሆነች በኋላ እቺ እናርጋታለን። ሶ የመጀመሪያው ስራችን እንትን ሌየሮችን እኩል እናደርጋቸዋለን ማለት ነው። አጅስትን እሱን እኩል እናደርጋለን። እኩል ካደረግነው በኋላ ይሄኛው ይሄ ባክግራውንዱ በዛ አይደለ ረጅም ሆነ። አሁን ይሄንን መቀነስ መቻል አለብን። እንዴት ነው የምንቀንሰው? ምንም ስለማይሰራልን እንዴት ነው የምንቀንሰው? ቪዲዮውን ስትሰሩ የሆነ ነገር ስትሰሩ ለመቀነስ እዚህ ላይ ከላይ ስፕሊት የምትላለች አንዴ እንትኑ ላይ ራሱ ላይ ባክግራውንዱ ላይ ሆነ ቪዲዮ ላይ ክሊክ ታደርጉና እዚህ ጋር ስፕሊት የምትለዋን አንዴ ትነኳታላችሁ ማለት ነው። ስፕሊት የምትለው አንዴ ስትነኳት ይቆረጣል ማለት ነው። ከዛ ሁለት ይቆረጣል። ከዛ ከተቆረጠ በኋላ የምትፈልጉትን ፓርት መደለት ትችላላችሁ ማለት ነው። ይሄኛውን ስለማትፈልገው ይሄኛውን እዚህ ጋር ዲሊት የምትለው አይከን እዚህ ጋር አለች። እሷን አንዴ እነካታለሁ ማለት ነው። ሶ ዲሊት ያደርግልኛል ማለት ነው። እዚህ ጋር እንደ ካፕከት ይችኛው ካፕከት ቱ ታፕ ኤዲት ቴክስት የምትለው ላይክ እንደ ቲክቶክ መጨረሻ ላይ ቪዲዮዎችን ሳስካስተርስ በኋላ ከቲክቶክ የመጣ መሆኑን ቲክቶክ የሚል ፊቸር አለው። እሱን ያሳየናል። ሶ እንደሱ ነው። ምንም ስለማይሰራልን እዚህ ጋር ይችን ድሌት እናደርጋታለን ማለት ነው። ከዚህ በኋላ በዚህ መልክ ባክግራውንዳችን ገብቷል። የምንፈልገው ፎቶ ገብቷል። እዚህ ጋር ይሄ ሁሉ ተስተካክሏል ማለት ነው። ሶ የምንፈልገው ፎቶ በዚህ መልክ ገብቶልናል ማለት ነው። እንግዲህ የፎቶአችንን ባክግራውንድ ማጥፋት መቻል አለብን። አሁን እንደምታዩት እንግዲህ ሌላ ነገር አለና አሁን ይሄን ፎቶ ያመጣሁት ለምንድን ነው? ለእናንተ ለማሳየት ነው ማለት ነው። ሶ ባክግራውንድ ማስወገድ መቻል አለብን። እንዴት ነው የምናስወግደው? እዚህ አይኮኖቹ መካከል ወደ ጎን ገፋ እናድርግና ሪሙቭ ባክግራውንድ የሚል እንፈልጋለን። ሪሙቭ ቢጂ የሚል እንፈልጋለን ማለት ነው። ሪሙቭ ቢጂ አያችኋት? እዚህ ጋር ሪሙቭ ቢጂ የምትላለች ማለት ነው። እሷን ክሊክ አድርገን አንዴ እንገባለን። እዚህ ጋር ክሊክ አድርገን ስንገባ አራት አይኮኖች አሉ። አውቶ ሪሙቫል፣ ከስተመር ሪሙቫል፣ ክሮማ ኪ እና ቼንጅ ቢጂ የሚለው ማለት ነው። እነኛ አራቱን ኪ የራሳቸው የሆነ ስራ አላቸው። አውቶ ሪሙቫል የምንለው እንግዲህ ምንድነው የሚያደርግልን? አውቶ ሪሙቫል ማለት ፕሮ ነው። ኤአይ በራሱ ባክግራውንድን ሪሙቭ ያደርገዋል ማለት ነው በራሱ ምንም ሳሰሩ። ሶ እኛ የምንፈልገው እሱ ነው። ከስተመር ሪሙቫል የምንለው ደግሞ በራሳችን በእጃችን አጅስት ያደርግን እንትን የምንለው ነው። ሶ ከስተመር ሪሙቫልን ቀጣይ ያሳያችኋለሁ። ቀጣይ ስላችሁ ከስተመር ሪሙቫልን ከዚህ ቀጥሎ አሁን አንድ ኤዲት የምናደርገው ስላለ እሱ ላይ ያሳያችኋለሁ ማለት ነው። እኛ አሁን ዳሁን የሚያስፈልገን አውቶ ሪሙቫል ስለሆነ አውቶ ሪሙቫልን ክሊክ ስናደርገው በዚህ መልኩ ሪሙቭ ያደርግልናል ማለት ነው። ሶ ከዛ ወደዚህ ባንድ ይቀይሮታል ማለት ነው። ሬት ብቻ በማድረግ ማለት ነው። ምንም አያስፈልገን። አውቶ ሪሙቫል አንድ በመንካት ሬት በማድረግ እንትን ማድረግ ይችላል። ከዛ እዚህ ባክግራውንድ ላይ ስትሮኮች አሉ። መጠቀም ከፈለጋችሁ የተለያዩ ስትሮኮች አሉ። እንደዚህ አይነት ስትሮክ አለ፣ ይሄን አይነት ስትሮክ አለ፣ ይሄም አለ። ይሄን ሁላ መጠቀም ትችላላችሁ ማለት ነው። ሶ እኔ አሁን ለተምንድስ ነው ምንም ስለማይሰራልኝ እናን አደርገዋለሁ ማለት ነው። እናንተ ብዙ ሰዎች ተጠቀማችሁ ከሆነ በዚህ ወይ ነው የምትጠቀሙት። ይሄን መጠቀም ትችላላችሁ ማለት ነው። ሶ ባክግራውንዳችን በዚህ መልኩ አስተካክለናል። ቀጣይ ስራችን የሚሆነው ምንድነው ማለት ነው? የቀጣዩ ስራችን የሚሆነው ምንድነው ማለት ነው? አጅስት ነው። አሁን ማንኛውም ሰው ቪዲዮ ሲቀርጽ ወይንም ፎቶ ሲያስተካክል ዝም ብሎ ባልሆነ ስልክ ቀርጾ ራሱ እናንተ ጋር ሲመጣ ፏ ብሎ በቃ ጽድት ያለ ባክግራውንድ ምናምን የሚመስለው ባክግራውንድ በዚህ ነው የሚገባው። ግን ፊቱን የሚያሳምረው ውበቱን በቃ ፏ የሚለው ጥርት ያለ የሚሆነው ምናምን አይፎን ስላለው አይደለም። አይፎን ስላለው ሳይሆን እዚሁ ካፕከት ላይ እንዴት አድርጋችሁ ማሳመር እንደምትችሉ አሳያችኋለሁ ማለት ነው። እንዴት አድርገን ነው ማሳመር የምንችለው? ወሳኙ ነገር እንግዲህ አጀስት የምትባለው ነች ማለት ነው። አጀስት የምትባለው በጣም ወሳኝ ነገር ነች ማለት ነው። እዚህ ቀለችላችሁ እቺት እሷን እንዴት ነኳታላችሁ ማለት ነው። እሷን ከነካችኋት በኋላ እዚህ ጋር እንደምትሉት እንግዲህ የተለያዩ አይኮኖች አሉ ማለት ነው። ብራይትነስ፣ ኮንትራስት፣ ሳቹሬሽን፣ ብሪሊያንስ፣ ሻርፐን፣ ክላሪቲ፣ ዋይት፣ ብላክ፣ ሻዶ የመሳሰሉት አሉ ማለት ነው። እንደሚሰሩት እንግዲህ ብራይትነስ የሚሰራው ምንድነው? የፎቶአችን ብርሃን ይጨምር። ከደበዘዘ ትጨምሩታላችሁ። በጣም ፏ ካለ ደግሞ ትቀንሱታላችሁ ማለት ነው። አሁን ለምሳሌ የኔ ፎቶ ትንሽ እንደዚህ ፏ ማድረግ ይችላልው። እንደዚህ ሳርጋችሁ ደግሞ በጣም ፏ እያለ ነው የሚሄደው። ላይ ፎቶ ላይ እየተመለከታችሁ በጣም ፏ እያለ ነው። እንደዚህ ታርጉት ደግሞ እንግዲህ ብላክ እየሆነ ነው የሚሄደው፣ እየደበዘዘ ነው የሚሆነው ማለት ነው። በጣም እየጠቆረ ይሄዳል ማለት ነው። ሶ እናንተ ከቀረጻችሁት አንፃር ለነ ይሆነኛል ብላችሁ የምታስቡትን አጀስት ማድረግ ትችላላችሁ ማለት ነው። እኔ ዝም ብዬ ወደዚህ ጋር አድርገው ከዛ ኮንትራስት ላይ እንሄዳለን። ኮንትራስት ደግሞ ሞር ፋይበር ወይንስ ዝም ብሎ ደብዘዝ ያለ ይሁን የሚለውን እናንተ እዚህ ጋር መጣው ትችላላችሁ ማለት ነው። ይሄን እንግዲህ እየሞከራችሁ እንትን ትሉታላችሁ ማለት ነው።
ኮንትራስት ማለት እንግዲህ ይሄንን የሚሰራልን ሞር ፋይበል ወይስ ብራይትነሱ ሞር እንትን ኮንትራስት ይሁን በቃ አይናችንን የሚወጋ ይሁን የሚለውን ያሳየናል። ቀጣይ ሳቹሬሽን ነው። ሳቹሬሽናችን ደግሞ ቅላቱ ፎቶአችን ወይም ቪዲዮአችን ቀላ ይበል ወይንስ ጥቁር ይበል የሚለውን የሚያሳየን ነው። እንግዲህ እንደዚህ ሳርገው እያያችሁ ነው። በጣም ጠቆረ። እንደዚህ ወደዚህ ተመልሰው ደግሞ ይቀላል ማለት ነው። እንግዲህ በመፈልጉት ወይ እናንተ ቪዲዮአችሁን ፏ ማድረግ ትችላላችሁ ማለት በጥቁር ከፈለጋችሁ በጥቁር። ከዛ ሻርፐን አብዛኛውን ጊዜ 30 ላይ የሚደረገው ሞር ፕሮፌሽናል ቢሆንም ከብከት ራሱ የሚያዘው 30 ላይ ቢሆኑ ብዙ ሰዎች የሚጠቀሙት እንደዛ ነው። ሻርፐን 30 ላይ ነው ለቪዲዮአችን አሪፍነት ማለት ነው። እና ከዚህ ቀጥሎ የተለያዩ እንትኖች አሉ፣ ግራፍስ አሉ፣ ኤችሲኤል ሃይላይቶች ምናምን ሻዶዎች አሉ። እናንተ እንደየሁኔታው ማድረግ ትችላላችሁ ማለት ነው። እዚህ ውስጥ የገባችሁ አሰራሩን ይሄን ማሳየት ብቻ ስለሆነ ከኔ የሚጠበቀው እዚህ ውስጥ የገባችሁ መጣው ትችላላችሁ ማለት ነው። ሻዶው ምናምን ከዛ ዋይት ብላክ አለ። ዋይት አሁን ለምሳሌ እንትናችን ቪዲዮአችን ወይም ፎቶአችን በጣም ነጭውን ወይስ ጠቆር ያለ ይሁን የሚለውን እዚህ ጋር ትሞክራላችሁ ማለት ነው። ብላክ የሚለውም ደግሞ በጣም ጠቆር ያለ ይሁን ነጣ ያለ ይሁን ምናምን የሚለውን እዚህ ጋር እናንተ እየሞከራችሁ እንትን ማለት ትችላላችሁ። እንግዲህ ዋናው ቁልፏ ነገር እዚህ ጋር ነች ማለት ነው። አጀስት ላይ ነች ማለት ነው። ወሳኛዋ ነገር የት ነች ማለት ነው? አጀስት ላይ ነች ማለት ነው። እንግዲህ አጀስትን በጣም ፕራክቲስ አድርጉ፣ በጣም ስሩ። ሶ እኛው ከሞላ ጎደል ይሄንን መስሏል ማለት ነው። ፎቶዬ ያው ለእናንተ ለማሳየት ያክል ነው። ብዙም እንትን አላልኩም። ሶ ግን ተምኔል አሰራር ወይንም ቪዲዮ ኤዲቲንግ በጣም ክሬቲቪቲ ይጠይቃል ማለት ነው። ክሬቲቪቲ በቃ የትጋል አድርገው ቦታውን ምን ባደርገው አትራክቲቭ ይሆናል፣ የትኛው ባደርገው ፋይል አለ የሚለው ምናምን ነገር እናንተ እንትላላችሁ ማለት ነው። አሁን ቀጣይ ከዚህ በመቀጠል የዩቲዩባችንን ሐሳብ ወይንም የዩቲዩብ ቪዲዮዎችን ሐሳብ መግለጽ አለብን። ተምኔላችን ላይ መጻፍ አለብን። እንዴት ነው የምንጽፈው የሚለውን ቴክስት ጋር ሄደን ቴክስት አድ እናደርጋለን ማለት ነው። ምክንያቱም ሐሳቡ መግለጽ ስላለብን የት ነው እዚህ ጋር ወደ ዋናው ተመለሱና አይኮኖቹ መካከል ቴክስት የምትላለች እዚህ ጋር ማለት ነው። ይቅርታ ቴክስት የምትላለች ማለት ነው። እዚህ ጋር ቴክስት የምትለዋን አንዴ ተነኳትና አርት ቴክስት የሚላል አርት ቴክስት የሚለውን አንዴ ተነኩታላችሁ ማለት ነው። የምትፈልጉትን ቴክስት እናንተ ለመጨመር አርት ቴክስት የሚለውን አንዴ ተነኩትና ከዛ እዚህ ጋር የምትፈልጉት አሁን ለምሳሌ እኔ ስለ ተምኔል አሰራር ስለሆነ እንትን እያልኩ ያለሁት ተምኔል ልበለው ዝም ብዬ ስለ ተምኔል ቲቶሪያል ስለሆነ እየሰራ ያለሁት ተምኔል ልበለው ማለት ነው። ተምኔል እለዋለሁ። ከዛ እንትን ፎንት ትመርጣላችሁ፣ ስታይል ታደርጋላችሁ፣ ኢፌክት ትመርጣላችሁ። የተለያዩ ነገሮችን ቴክስታችሁን ሁኔታ እንደ ፎቶአችን እንደእንትናችን ኤዲት እናደርጋለን፣ ጸዴ እናደርጋለን። ፎንት ነው ለምሳሌ ዝም ብዬ እኔን እናደርጋለሁ። ከዛ ስታይል ላይ ትገባላችሁ። እዚህ ጋር ሳይዙን መቀነስ መጨመር ትችላላችሁ። በፈለጋችሁት ወይ ሞር ማስፋት ትችላላችሁ፣ ማጥበብ ትችላላችሁ። ኦፓሲቲ እዚህ ጋር መቀነስ መጨመር ትችላላችሁ። ደብዘዝ ይበል ወይንስ ሞር ቃሎቹ ድምቅ ብሎ የሚለውን ኦፓሲቲውን እዚህ ጋር መጨመር መቀነስ ትችላላችሁ። እዚህ ጋር እናንተ ተጠብቁበታላችሁ። ይሄ እንደዚህ አደራረጉን ያው ለማሳየት ያክል ነው። እዚህ ጋር ስታይል ላይ ትገቡና ከለራችሁን በዚህ መልክ መቀጠል ትችላላችሁ፣ በዚህ መልክ ማድረግ ትችላላችሁ። ከዛ ኢፌክት ላይ ትሄዳላችሁ። ደግሞ ኢፌክት ላይ ትሄዱና በጣም ኢፌክት ላይ አሪፍ ነገሮች አሉ። ይኸውላችሁ እንደዚህ ማድረግ ትችላላችሁ፣ እንደዚህ ማድረግ ትችላላችሁ። ቴክስታችሁን ጸዴ ማድረግ ትችላላችሁ። ምንም ይሄ ኤዲት አይጠበቅም። ላይክ ቴክስቱን ጽፋችሁ ኢፌክት ላይ ሄዳችሁ እንደዚህ ማድረግ ነው ማለት ነው። ከዛ በኋላ ወደ ላይ ወሰድ እናርጋት። አሁንም ሌላ አንድ ምንት ማለት አለብኝ። ይሄ ብቻ በቂ አይደለም ማለት ነው። ሶ ምን መጨመር መቻል አለብኝ ማለት ነው። ዝም ብዬ ቲቶር ብዬ ልጨምርበት ተምኔል ቲቶር ልበለው ማለት ነው። ሐሳቡ ተምኔል ብቻ ብለው ምንም ዩቲዩብ እንትን ስለማይል ሐሳቡ እንትን ስለሚል ቲቶር ብዬ ለያዘውና እዚህ ጋር ትሄዱና እናንተ አሁን ፎንቱን ትመርጣላችሁ። ስታይል ኢፌክቱን ቅድም ባሳየኋችሁ መሰረት እናንተ ትመርጡለታላችሁ ማለት ነው። ሶ እንደዚህ ጸዴ አድርጋችሁ ከመረጣችሁለት በኋላ ሞር አትራክቲቭ ይሆናል ማለት ነው። እንግዲህ ማለት ነው ሞር አትራክቲቭ ይሆናል። ፎንቱንም ምኑንም ኢፌክቱንም ትመርጣላችሁ እና ፎቶአችንን በዚህ መልክ ኤዲት አድርጋላችሁ። ባክግራውንድ እንዴት እንደሚገባ አያችሁ፣ ፎቶ እንዴት ኤዲት እንደሚደረግ አያችሁ፣ ቴክስት እንዴት እንደሚጨመር እያያችሁ ነው ማለት ነው። እንግዲህ በዚህ በመጨመር ሞር ተምኔላችንን ጸዴ ማድረግ እንችላለን ማለት ነው። እኔ ላይክ ለእናንተ ለማሳየት ያክል ነው እንጂ እያሳያችሁ ያለሁት ኢቭን ከጠፋባችሁ ራሱ ምን ማድረግ አላችሁ? ቪዲዮውን እየደጋገማችሁ እያያችሁት ፕራክቲስ አድርጉበት ማለት ነው። ሶ አሁን ተምኔላችንና ቲቶር የምትለዋን ቴክስት አድ አድርገናል ማለት ነው። ከዛ አጀስት አድርጉታላችሁ። ሞር የድረስ መሆን ያለበት የሚለውን እዚህ ጋር በማስፋት በማጥበብ እዚህ ጋር ወዲህ በመውሰድ እንትን ትሉታላችሁ ማለት ነው።
እዛ በዚሁ እንትን አድርገናታል። አሁን እዚህ ጋር ተምኔል ቱቶሪያል አልኩት ግን ምንም ሴንስ አይሰጥም። ተምኔል ቱቶሪያል ብሎ ምንም እንትን ፎቶ ብቻ ሆነ። የሆነ ነገር አድል አድርግበት እስኪ በምንድነው የሚለውን እንደው ሐሳብ እንዲኖረው በካፕከት መሆኑን ካፕከት ላይ ኤዲት እንደሚደረግ ለማሳየት ያክል የካፕከትን የአፕሊኬሽኗን እንትን ላምጣትና ፎቶ አስራለችኝ እንትን ላምጣትና እዚህ ጋር ቁጭ ላድርጋት። አሁን እቺ መታለች። እቺ የካፕከት እንትን ባክግራውንድ አይነፋም በጣም ድብዝዝ ያለ ነው ምናምን ያስጠላል ነገር። ይሄንን አሁን ባሳዩዋችሁ መሰረት ኤዲት እናደርገዋለን ማለት ነው። እንዴት ነው ኤዲት የምናደርገው? መጀመሪያ ሰጀስ ወደዚህ ወሰድ እናደርጋታለን። እኩል መሆን መቻል አለበት ብያችኋለሁ ማለት ነው። እኩል መሆን መቻል አለበት። ይሄን እኩል ታደርጋላችሁ። እንዴት ነው ኤዲት የምናደርገው? ባክግራውንድ እንዲኖር የምናደርገው እንዴት ነው ጸድ የምናደርገው የሚለውን እናሳያችኋል ማለት ነው። ባክግራውንድ የት ነበር ያልኳችሁ? ባክግራውንድ የት ጋር ነበር ያልኳችሁ? ሪሙቭ ፒጅ የሚለው ላይ ተገቡና አውቶ ሪሙቫል። አሁን እዚህ ጋር አውቶ ሪሙቫል ብታደርጉት አንዳንድ እንትኖች አሉ። አውቶ ሪሙቫል ስታደርጋቸው እንደዚህ ነው። አሁን አውቶ ሪሙቫል ሳደርግ አሁን ካፕከት እንደዚህ ሆነ። ምንም ስላስል ነው ምንም ሴንስ አይሰጥም። ምንም ማድረግ መቻል አለብኝ ማለት ነው። ከስተማይዝድ ከታውት የሚለው ላይ ገብቼ በእጄ ከስተማይዝ ማድረግ መቻል አለበት ማለት ነው። መጥፋት ያለበትን በእጄ ሰሌክት አድርግለታለሁ። እንዲኖር የፈለኩትን ደግሞ በእጅ ሰሌክት አድርግለታለሁ ማለት ነው። እንዴት ነው የሚለውን እንግዲህ በብሩሽ እንትን ነው። ብሩሽ የሚለው እዚህ ጋር ብሩሽ የሚለው መኖር ያለበትን ነው የምታስገቡት። ኢሬዝ የምትለው ደግሞ እዚህ ጋር ኢሬዝ የምትለው ግድም ላይ ያለች ኢሬዝ የምትለው መጥፋት ያለበትን በብሩሻችሁ ሰሌክት ለማድረግ ሲፈልጉ ነው። አሁን እንዲ መኖር ያለበትን እንትን ለማለት ስለሚቀልኝ ኢሬዝ የሚለው እንትን ስለሆነ መኖር ያለበትን ስለሚቀልኝ እንግዲህ ብሩሽ ላይ አድርገውና እንደዚህ ሰሌክት አድርግለታለሁ ማለት ነው። እንግዲህ እቺን ሰሌክት እንደዚህ ታደርጉለታላችሁ ማለት ነው። እንዲህ ሰሌክት ካደረጋችሁለት በኋላ ራሱ እቺን ብቻ ሰሌክት አድርጎ ያወጣላችኋል። ሌላውን ከት ያደርግላችኋል ማለት ነው። ግን ብሩሽ ላይ መሆን እንዳትረሱ። ኢሬዝ ከሆነ ሰሌክት የምታደርጉለት የሚጠፋው ነው። ብሩሽ ከሆነ ግን ሰሌክት የምታደርጉለት መግባት ያለበት ነው ማለት ነው። እኔ ሞር አሁን እቺን ሰሌክት ነው ማለት ነው። ብሩሽ ላይ አድርጌ ሰሌክት ያደርጉት ነው። በዚህ መልኩ ሰሌክት ታደርጉታላችሁ ማለት ነው። ይሄ ላይ እናንተ ተጠበባላችሁ። ያው እንግዲህ የችኮራ ስለሆነ ዝም ብዬ እንትን ያልኩት ነው። እንግዲህ በዚህ መልኩ እቺን ሰሌክት አድርጓታል ማለት ነው። ከዛ ራይት ትሉታላችሁ ማለት ነው። ራይት ስትሉት እንግዲህ ይቺን ብቻ አመጥቶልናል ማለት ነው። አያችሁ ያ የሚደበረው ነገር ተወግዷል ማለት ነው። ያ የሚደበረው ነገር ይሄ ዝም ብሎ የተደራረው ነገር ተወግዷል ማለት ነው። በዚህ መልኩ መጣለች ማለት ነው። እንግዲህ እዚህ ጋር ቦታውን በመቀየር ምናምን አሪፍ ማድረግ ትችላላችሁ። እንዴት ነው አሪፍ ማድረግ የምትችሉት? ቦታውን በመቀየር ምናምን የትኛው ከላይ የትኛው ከታች ይሁን ምናምን የሚለው እናንተ ተጠበቡበታላችሁ። ግን ዋናው ሐሳቡ የተምኔል አሰራር ይሄ ነው ማለት ነው። የተምኔል አሰራር ዋናው ሐሳቡ ይሄ ነው ማለት ፎቶዎች እንዴት ኤዲት ምን አየን? አሁን ለምሳሌ ምን ነገሮችን አየን እስካሁን? ፎቶ እንዴት ኤዲት እንደሚደረግ፣ ባክግራውንድ እንዴት እንደሚገባ፣ ቴክስት እንዴት እንደሚገባ፣ ፎቶዎችን በምን አይነት መልኩ ነው ውብ የምታደርጉት የሚለውን ነገር ጠቅለል አድርገን አይተናል። ይሄንን ፕራክቲስ አድርጉት ማለት ነው። በአንድ በ3 በ2 በ4 በ5 በ6 ቪዲዮ ወይንም በ6 በ7 ተምኔል ፕራክቲስ አድርጉበት። ይሄ ዋና ሐሳብ ነው። ምርጥ ሐሳብ እንደሰጣችሁ ተስፋ አደርጋለሁ። ምንም የሰሰትኩት ነገር የለም። እንግዲህ ተምኔል አሰራር ይችን ካወቃችሁ መሰረታዊ ነገሯ ይች ነች። ይችን ካወቃችሁ የትኛውንም አይነት ተምኔል መስራት ትችላላችሁ ማለት ነው። አሰራሩ ይሄ ስለሆነ ከዚህ ውጪ የተለየ ነገር ስለሌለው ማለት ነው። ከዚህ ውጪ የተለየ ነገር ስለሌለው ምንድነው ለተምኔል የሚሆናችሁን መጀመሪያ ፎቶ እናንተን ክሬት ማድረግ መቻል አለባችሁ። መጀመሪያ ላይ እንዳልኳችሁ ኤዲቲንግ ክሬቲቪቲ ይጠይቃል ብያችኋለሁ ማለት ነው። እንግዲህ በዚህ ክሬቲቪቲ ይጠይቃል። አሁን ለምሳሌ ነው ቦታውን እያቀያየርኩት ነው። አሁን በእጄ ይችና አመለከትኩ ማለት ነው። ካፕከት ላይ ኑ ተምኔል ቱቶሪያል አለ የሚለውን አመለከትኩ ማለት ነው። የሆነ ሰው ይሄን ሳይ በካፕከት እንዴት እንደሚሰራ ያሳያል ብሎ ክሊክ ያደርገዋል ማለት ነው። በዚህ መልኩ ኤዲት ማድረግ ትችላላችሁ ማለት ነው። አመሰግናለሁ። ይመቻችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ፒስ ትችላላችሁ። ከዚህ በኋላ ይሰራል ብላችሁ እየጠበቃችሁ ነው እንዴ? በቃ ጨርሰናል። እንደምትመለከቱት ይህንን የመሰለ ተምኔል ሰርተናል በስልካችን ብቻ። ስለዚህ እነዚህ ነገሮች በመከተል የሚገርም ፕሮፌሽናል የሆነ ተምኔል መስራት ትችላላችሁ። ፎቶሾፕ የለኝም ፒሲ የለኝም ምናምን የሚለውን ወሬ ወደዛ ጣሉት። የምሬን ነው ምላችሁ፣ ወደዛ ጣሉት። ምንም አያደርግላችሁም። ስልካችሁ ብቻ በቂያችሁ ነው። ባይዘው አሁን ሰብስክራይብ ያላረጋችሁ ከዚህ በኋላ እንገናኝም። ይሄን ፊት ማን ነው ይሄን ድምጽ ድጋሚ ያሰሙትም። ድጋሚ መገናኘት የምትፈልጉ ሰብስክራይብ እና ላይክ እያረጋችሁ ውጡ። ይመቻችሁ።
ቆይ ስጦታውን ረስቼው እዚህ ጋር የምታዩቸው ለተምኔላችሁ ይጠቅማሉ ያልኳቸውን ማቴሪያሎች ሰብሰብ አድርጌላችኋለሁ። የቴሌግራም ቻናል ከፍቻለሁ፣ እዛ ላይ ታገኟቸዋላችሁ። ፒስ አውት።